ለጉርብትና፣ ለትዳር፣ ለወዳጅነት፣ ለጓደኝነት ወይም ቤተሰባዊነት የማይሆኑ መጥፎ የሰዎች ባህሪዎችን የኛን የሰዎች መጥፎ የሚባሉ የሰዎች አይነት ባህሪዎችን በጥቂቱ ዛሬ ጠቀስ አድርጌ ዘርዝርላችኋለሁ። አብራችሁን ቆዩ። ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ለምታበረታቱኝ ሁሉ እጅግ ከልብ አመሰግናለሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁኝ። ቪዲዮውን ስትጀምሩት ላይክ አድርጉ፣ ሸር አድርጉ፣ እንዲሁም ሰብስክራይብ አድርጉ። እንግዲህ ዛሬ በጥሞና እንድታዳምጡኝ እፈልጋለሁኝ። እንግዲህ የመጥፎ ሰው አይነት ባህሪ አንደኛ ራስ ወዳድ ሰው የራሱን ጥቅም የሚያመቻች የራሱን ቦታ ብቻ እሷም ወይም እሱ ወይም ማንም ይሁን ቤተሰብ ወይም ይሁን የራሱን ጥቅም የሚያስፈልግ ሰው መጥፎ ሰው ነው። ሁለተኛ አስመሳይ ሰው በማስመሰል ወዳጅነታችሁን፣ ጊዜያችሁን፣ ሁሉ ነገራችሁን የሚቀማችሁ ሰው አስመሳይ ሰው በጣም መጥፎ ሰው ነው። ሶስተኛ ሚስጥር የማትጠብቅ እህት ይሁን ቤተሰብ ይሁን ጓደኛ ይሁን ጎረቤት ይሁን መጥፎ ሰው ነው። በቃ ሚስጥር የማይጠብቅ ሰው መጥፎ ሰው ነው። በዚሁ አጋጣሚ በዙሪያችን ያሉ ሰዎች ምን አይነት ባህሪ ያላቸው ብላችሁ እንድታዳምጡና ራሳችሁ እንድትፈትሹ ያደርጋችኋል። አራተኛ ጉረኛ ሰው ማለት የራሱን ከፍ አድርጎ ሌሎችን ዝቅ አድርጎ የሚያይዘው በጣም መጥፎ ሰው ነው። አምስተኛ እድገትን የሚጠላ በዙሪያችሁ ያለው ሰው እናንተን ሲያያችሁ የእናንተ ተለውጣችሁ ሲያያችሁ እናንተን መለወጥ እሱ የሚያስከፋው ሰው ከሆነ እሱ መጥፎ ሰው ነው። ልንሸሸው ግድ ይላል። በዚሁ አጋጣሚ አቡ አሚራ እጅግ በጣም ያስደሰተኝ እጅግ እንባ ዘላ እያነባው ያየሁት ቢኖር ለምነወር ጀማል የገዛለትን መኪና ነው። እንግዲህ ጓደኛም ሆነ ወዳጅነትም ሆነ መረጡ የሚባል እውነት ነው። በቃ መልካም ሰው ጥሩ ሰው እድገትህን መልካምነትሽን የወደፊት ያንቺን ጥሩ ቦታ ደርሰሽ ማየት የሚፈልጉ ሰዎች አሉ። ገብቷችኋል? ምሳሌ አቡ አሚራ ምነወርን አይታችኋል? ሳውዲ አረቢያ ነበር የሚኖረው፣ ልብስ ነበር የሚሸጠው። ከዛ አልሆነ አለ አገር ገባ፣ ማስታወቂያ እየሰራ ምን እያለ ብዙ ሰዎች የሰው ማንነት ሳናቅ በዝም ብለን የምንገምታለን። አንተ የአቡ አሚራ ጋርዲ የማይሉት የለም። ብዙ ነገር ይሉታል። በኮሜንት ብዙ ነገር አይቻለሁ። ነገር ግን እሱ ግን አቡ አሚራ ሰው ነው። ሰው ማለት የበታቹን እንዲያድግ የሚፈልግ ሰው። ያ ሰው ከአብሮት ያለው ሰው ጓደኛው፣ የስራ ባልደረባው ሊሆን ይችላል ሌላ ሰው አድርጎ ማየት ስለሚፈልግ መኪና ገዝቶ ስለሰጠው እውነት ጓደኝነት፣ ወዳጅነት እንዲህ ነው። መልካም ሰው ነው። ፈጣሪውን የሚፈራ ሰው ጋር የሚጣመር ሰው ጋር ወዳጅነት መያዝ ታተርፉበታላችሁ እንጂ አታከስሩበትም። ምክንያቱም እሱ ፈጣሪውን ይፈራል። በቃ አላህን ይፈራል። ተወከል አላህ ነው የሚለው። ብዙ ሰው ይተቸዋል። ሰው ግን ምንም አይመስለውም። ስራውን ነው የሚያሳምረውና ያንን መኪና ገዝቶ ሲሰጠው እኔ መኪና አይደለም የሚያስደስተኝ ቆርቆሮ ነው። ከሰራን እኛም እንገዛለን። ግን እንዴት ምን ያክል ማለት ለሰዎች መልካም ሰው ቢሆን ነው፣ ምን አይነት ሰው ቅን ቢሆን ነው አልኩና እጅግ በጣም ደስ ብሎኛል። በዚሁ አጋጣሚ አቡ አሚራ አላህ ይጠብቀው፣ አላህ ይጨምርለት። ምነወርንም እንኳን ደስ ያለው አልፍ መብሩክ። በዚሁ አጋጣሚ እኛም በዙሪያችን ያሉ ሰዎች ልንፈትሽ ግድ ይላል። በተለይ አስመሳይና ራስ ወዳድ ሰዎች፣ ብዙ ሰዎች ራስ ወዳድ ሰዎች ናቸው። ብዙ ሰዎች እኔ በዙሪያ አስመሳይ ሰዎች ይበዛሉ። አፋቸው ሌላ፣ ተግባራቸው ሌላ፣ እየኖሩ ያሉት ሌላ፣ ከእናንተ ጋር ሲሆኑ የምታዩት ሌላ፣ ትንሽ ስትርቋቸው የምታዩባቸው ሌላ እና ከመጥፎና ከአስመሳይ ሰው ፈጣሪ አላህ ይጠብቀን። እናንተም ያላችሁን አስተያየት ኮሜንት ላይ ጻፍ